ይስጥልን የከፍታ ዩቱብ ቻናል ቤተሰቦች እንግዲህ ሁልጊዜ እዚህ በሰው ላይ ለመስራት ነው የኛ ፕሮግራም። አሁን ዛሬ ትንሽ ለየት ባለ ዓለምን ዩኒቨርስ ወይም ዩኒቨርሲቲ እንደሚቀርጽ ዓለም ደግሞ አህጉርን እንደምትቀርጽ አህጉር ደግሞ ፍጥረትን እንደምትቀርጽ ፍጥረት ደግሞ ሀገራትን እንደሚቀርጹ ሀገራት ደግሞ ዜጋዎች ሰዎችን እንደሚቀርጹ ጠቅለል ባለ እይታ እንዲህ ስንመለከተው አሁን ይሄ እውነት የለም። ምክንያቱም ዩኒቨርስ፣ ዓለም፣ አህጉር፣ ፍጥረት፣ ሀገራትና ዜጋ በሴረኞች ሴራ ህገ መንግስት መዋቅር ውስጥ በፕሮግራም እና በሲስተማቸው ውስጥ ነው ሰዎች ያለ ነው፣ ዜጎች ያለ ነው፣ ሀገራትም። ስለዚህ አሁን ይሄ ነው መቀየር ያለበት። ምክንያቱም ሰው ነው የሚቀየረው፣ ሁሉም ነገር አይቀየርም፣ ሰው ነው። ምክንያቱም በ24 ሰዓት ሴራ ቀለበት አጥር ውስጥ ነው ሰው። ምንድነው? ፕሮግራሚንግ ነው ሰው፣ ወይም የተሞላ ነው ሰው። ስለዚህ ሰው ማን ነው የሚለውን የምንሰራው ለዚህ ነው በዚህ ከፍታ ዩቱብ ቻናል ላይ። ስለዚህ አሁን ዩኒቨርስ፣ ዓለም፣ አህጉር፣ ፍጥረት፣ ቤተሰብ፣ ሀገራት፣ ዜጋ፣ ሰዎች ሁላችንም በአንድ በእኩልና በጋራ የከርሰ ምድር ብልጽግናና ሳይንስ ስርዓት ሆኖ አለን። የከባቢ አየር እድገትና ቴክኖሎጂ ጸጋ ሆኖ አለን። የፍጥረት ብዙ ሀብትና የኮምፒውተር ሚዛን አለን። እንዲሁም የመልክዓ ምድር ሰፊ ልማትና የሳይኮሎጂ ህግ አለን እና የገጸ ምድር እልፍ ግንባታና የፍልስፍና ተልእኮ ግዴታ አለን። አሁን ይሄንን በአግባቡ እንዳናውቅ የሴረኞች ሴራ ህገ መንግስት መዋቅርን፣ ትምህርትን፣ የፖለቲካ ፍልስፍናንና የሃይማኖት እውቀትን አግቷቸዋል፣ ሁልጊዜ እንደምለው። ስለዚህ ሰው በተጭበረበረ ሃይማኖት እውቀት ታስሯል። በተጭበረበረ በፖለቲካ ፍልስፍና ታስሯል። በተጭበረበረ በትምህርት ካሪኩለም ታስሯል። በተጭበረበረ በመዋቅር ጥናትና ምርምር ታስሯል። ስለዚህ ሰው የሰው ሰው ሆኗል። ስለዚህ ሰው የሰው ሰው ከሆነ ሰው ጥቂቱ አውሬና ገዢ፣ ብዙሃኑ አኗኗሪና ሎሌ እንዲሆን ተደርጎ ተሰርቷል እና በአፍራሽ አስተሳሰብ አዝማሚያ ሰው ተቀርጾ ጠፍቷል ማለት ነው። ስለዚህ ይሄ በሴረኞች ሴራ ተጠልፎ፣ በሃይማኖት ተጠልፎ፣ በፖለቲካ ተጠልፎ፣ በትምህርት ተጠልፎ፣ በመዋቅር ተጠልፎ ይሄ የጠፋው ሰው ዛሬ እኛ ሰው ነን፣ እኔም ጭምር ነው ተጠልፌ ያለሁት። ይሄ ፊዚካሌ ቦዴ ማይንዴ የሰው ሰው ሆኗል። በራሴ ጥልቅ ሀሳብ፣ በራሴ ሙሉ ማስተዋል፣ በራሴ ብዙ ማሰላሰል፣ በራሴ ሰፊ ማስታወስ አይደለም የተሞላሁትን ነው። በማይንዴ የተሞላውን ሚሞሪ እሱን እያወጣሁ እና በፍርሃት ቀይ መስመር ተሰምሮብኝ
በዚህ ትክክል ነህ፣ በዚህ ትክክል አይደለም እየተባለ አሁን ለዚህ ነው ክህደት ብልሹ አስተዳደርን ወልዶ ብልሹ አስተዳደር የስነ ምግባር ጉድለትን ወልዶ የስነ ምግባር ጉድለት ድህነትን ወልዶ ድህነት ችግርን ወልዶ ችግር ጥፋትን ወልዶ ጥፋት ወንጀልን ወልዶ ወንጀል ደግሞ እነሆ ጦርነትን ፈጥሮ አስፋፍቶ ልንወጣ የማንችልበት ፍርሃት ውስጥ ጦርነት ፍርሃት ውስጥ እንግዲህ ፈሪ ነው የሚያስፈራራው ጦርነት የሰው ልጅ ንቃተ ህሊና እንደሌለው አሸናፊነት ስነልቦና ወይም ፍቅርና ማንነት እንደሌለው ፍቅሩና ንቃተ ህሊናው ተክዶ ማንነቱና አሸናፊነት ስነልቦናው ተዘግቶ እዚህ ባልተገባ በቃ ምን እንበላለን ምን እንጠጣለን እንላለን። እንዴት ነው የሰው ልጅ ምን እንበላለን ምን እንጠጣለን የሚለው? እጽዋትንና እንስሳ እኮ የራሱ መብቶቹ ናቸው፣ የራሱ ናቸው፣ ለራሱ የሚጠብቃቸው የሚገለገልባቸው መስተጋብሮቹ ናቸው። እና ከእንስሳም ከእጽዋትም ሰው ንቃተ ህሊና አለው፣ ማሰቢያ ልቦና አለው፣ ማስተዋያ ምግባር አለው፣ ማሰላሰያ ተመስጦ አንጎል አለው፣ ማስታወሻ አእምሮ እውቀት አለው። ስለዚህ እንዴት ነው ሰው ለራሱ ለዚህ ለፊዚካል ለቦዲ ለማይንዱ ኦኬ እጽዋቶቹን እንስሳዎቹን በተፈጥሯዊ መንገድ ራሱም ተፈጥሯዊ ሆኖ ወደ ተፈጥሮ ተመልሶ በጥበብ ጠልቆ በማሰብ በክህሎት ሞልቶ በማስተዋል ወይም በሳይንስ አይዲያ ከሳይንስ አይዲያ ወደ ፍልስፍና ቲዮሪ አውርዶ ወደ እዚህ ለራሱም ምቹ እንዲሆንለት ሁኔታዎቹን ማስተካከል ተፈጥሮን በጥበብ መነካካት እኮ ነው። ሌላ ፈጠራ አያስፈልገውም። ያሉትን ተፈጥሯዊ በሆነ መንገድ በጥበብ መንገድ በሳይንስ ሪያሊቲ መንገድ መንከባከብ መጠበቅ ነው እንጂ ከፈጣሪ በልጦ ነው ሰው የሚፈጥረው። በተፈጥሮ የሌለን ነገር ነው። እኛ በተፈጥሮ ያሉን የማይታዩ ሙሉ ነገሮች አሉን በጸጋ የተሞሉ እና ያ እያንዳንዳችን የተፈጥሮ ተሰጥኦ አለን። ያን የተፈጥሮ ተሰጥኦአችንን ለማግኘት ይቅርና እንደገና መክሊቶቻችንን እንኳን አልተጠየቅንም። አሁን ለምሳሌ ወንድና ሴት ስንወለድ ሕፃን ሆነን ስንወለድ መክሊት አለን። ያን መክሊት ወላጆቻችን ያውቃሉ ወይ? ራሳቸው ሲወለዱ መክሊታቸውን አውቀዋል ወይ? ኦኬ። በዚህ ፕሮግራም በዚህ ሲስተም ውስጥ ስለጠፋን የህፃንነት መክሊታችን ተቀይሯል። የወጣትነታችን ምኞት ተበርዟል። የጎረምሳ ኮረዳነታችን ተመስጦ ተቋርጧል። የጉልምስናችን ተሰጦ ፈርሷል እና የሽምግልናችን ተስፋ ተዘግቷል። አሁን ቢያንስ ህሊና ከፍታችን እንደሆነ ተስፋ ጥልቅ ማንነታችን እንደሆነ ማሰብ እንደሆነ ተሰጦ ሙሉ የተፈጥሮ ድንግል ተሰጧችን ኦኬ ክህሎት እንደሆነ ይህን አናውቅም። ስለዚህ እያንዳንዳችን አሁን እዚህ ጋር ታለንት ነው የምትሉት ከዛ ጋር አይሄድም፣ ግን ለማመሳሰል ኦኬ እያንዳንዳችን ታለንት አለን በምታውቁት በተማራችሁት በለመዳችሁት ሊድ ብዬ ነው። ከዛ ጋር አይገናኝም። ያ የድንግል ተፈጥሮ ተሰጦ ለሁሉም የእኩል ነፃ ፈቃድ ማለት ነው። ታለንታችን እዚህ ጋር በተለመደው ልበለው ያ የድንግል ተፈጥሮ ተሰጦ ጸጋ በእምነት የምናገኘው እና አሁን እምነት ማለት ምንድን ነው? ወደ ሌላ ውስጥ ገባውባችሁ። እምነት ማለት ምንድን ነው? የሚታይ ያለውን የሰማነውን የደረሰንን የያዝነውን የጨበጥነውን አይደለም። እምነት ማለት የማይታይ ራዕይ ነው። እምነት የማይታይ ሳያዩ የሚያምኑ ብፁዓን ናቸው። የማይታይ አሁን የማይታይ ህይወት አለኝ፣ የማይታይ ተፈጥሮ አለኝ፣ የማይታይ ፍጥረት ነኝ። ነገር ግን ተቋርጬ ወደዚህ መጥቻለሁ እና ያን የማይታየውን ነው ማመን እንጂ እምነት ማለት እዚህ ጋር እምነቴ ኦርቶዶክስ ነው ፕሮቴስታንት ነው ይሄ ሃይማኖትም ሊሆን አይችልም። ኦኬ ሃይማኖት ምንድን ነው? ኦኬ ሃይማኖት ምንድን ነው ስንል ሃይማኖት የት ጋ ነው ያለው?
ኦኬ። ሃይማኖት ምንድነው ስንል ከሃይማኖት በታች ፖለቲካ አለ፣ ከፖለቲካ በታች ትምህርት አለ፣ ከትምህርት በታች መዋቅር አለ። ኦኬ። አሁን ከመዋቅር ባርነት በላይ ትምህርት ፍትህ ነው። ከትምህርት ፍትህ በላይ ፖለቲካ ተልእኮ ግዴታ ነው። ከፖለቲካ ተልእኮ ግዴታ በላይ ሃይማኖት ማህበር ህግ ነው። ከሃይማኖት ማህበር ህግ በላይ ሰብአዊነት እሴት ሚዛን ነው። ከሰብአዊነት እሴት ሚዛን በላይ እምነት ራዕይ ጸጋ ነው። ከእምነት ራዕይ ጸጋ በላይ እውነት ዓላማ ቃል ስርዓት ነው። ከእውነት ዓላማ ቃል ስርዓት በላይ አልፋና ኦሜጋ ዘላለም የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው። ስለዚህ እግዚአብሔር የለም ማለት አሁን የለም ማለት ነው። ሥላሴ ህዝብ የለም ማለት ዛሬ የለም ማለት ነው። ኢየሱስ ትውልድ የለም ማለት ነገ የለም ማለት ነው። ዳዊቶ ቤተሰብ የለም ማለት አዳም የለም ማለት ነው። ሙሴ ታቦት ሀገር የለም ማለት ይሁዳ የለም ማለት ነው። ፈርዖን ዜጋ የለም ማለት ትላንት የለም ማለት ነው። እና ሴጣን ብሔር የለም ማለት ያለፈ የለም ማለት ነው። ሴጣን ብሔር ያለፈ የመጀመሪያ መነሻ ሆሄያት የፊደል ሰራዊት ቁጥር ነው። እግዚአብሔር የመጨረሻ መድረሻ የሰራዊት ጌታ ፍቅር ምሳሌ አሁን ነው፣ ቅጽበት ነው፣ ዘላለም ነው ማለት ነው። ስለዚህ መነሻ አለን። አዎ የሰይጣን ብሔር መድረሻ አለን። አዎ እግዚአብሔር። ስለዚህ በእግዚአብሔር ውስጥ የእግዚአብሔር አንጻራዊ ሰይጣን ብሔር ነው። በሰይጣን ብሔር መነሻ ወሬና በእግዚአብሔር መድረሻ ስራ መሃል ሥላሴ ህዝብ ቃል ነው። ኢየሱስ ትውልድ ጊዜ ነው። ዳዊቶ ቤተሰብ ሰው ነው። ሙሴ ታቦት ሀገር ቦታ ነው እና ፈርዖን ዜጋ ቋንቋ ነው። ስለዚህ ሰው ቁጥር አለው፣ መነሻው ነው። ቋንቋ አለው፣ ተልእኮው ነው። ቦታ አለው፣ ማህበሩ ነው። ሰው አለው፣ እሴቱ ነው። ጊዜ አለው፣ ራእዩ ነው። ቃል አለው፣ ዓላማው ነው። ፍቅር አለው፣ ነፃነቱ ነው። ስለዚህ ሰው የከፍታውን ነፃነት በመኖር የቀኙን ስርዓት በእውን የፊቱን ጸጋ በግልጽ የግራውን ሚዛን በተጨባጭ የኋላውን ህግ በማስረጃ የጀርባውን ግዴታ በምስክር የዝቅታውን ፍትህ በመጻፍ እና የክስተቱን ባርነት በማረጋገጫ ማስተንተን ይቻላል። ክስተቱ ደመነፍሳዊነት ነው። ዝቅታው አውሪያዊነት ነው። ጀርባው ቁሳዊነት ነው። ኋላው ስጋዊነት ነው። ግራው ሰብአዊነት ነው። ፊቱ ነፍሳዊነት ነው። ቀኙ መንፈሳዊነት ነው። ከፍታው አምላካዊነት ነው። ስለዚህ አምላክ እድል ፈንታ ፍቅር የሌለው ሰው የለም። መንፈስ ተስፋ ቃል ማንነት የሌለው ሰው የለም። ነፍስ ተሰጦ ጊዜ ነፃ ፈቃድ የሌለው ሰው የለም። ሰብ ተመስጦ ሰው የተቀባ ህይወት ሰውነት የሌለው ሰው የለም። ስጋ ምኞት ቦታ መልከ ጸደቅ የሌለው ሰው የለም። ቁስ መክሊት ቋንቋ ስም የሌለው ሰው የለም። አውሬ እጣ ፈንታ ቁጥር ዕድሜ የሌለው ሰው የለም እና ደመነፍስ ስበት ግፊት ውቅር ዘር የሌለው ሰው የለም እና እኔ አሁን እዚህ ጋር የምለፈልፈው እማወራው ወሬ ሊያገለግል እንጂ ለእኔም ለማንም አይጠቅምም ይሄ ወሬ። ምክንያቱም ወሬ ሴጣን ነው፣ ልምድ ሰው ነው፣ ስራ እግዚአብሔር ነው። ስለዚህ ስራ እግዚአብሔር ፈጣሪ ነው። ወሬ ሴጣን ትምህርት ነው። ሰው ልምድ ሰብአዊነት ነው
እና የሰብአዊነታችንን ሚዛን የምንጠብቀው የሰይጣንን ወሬ አገልጋይ አድርገን ያለፈ መነሻን ፍትህን የእግዚአብሔርን ስራ መድረሻ ስንገዛ ነው እና በፍቅሩ ስንኖር ነው። አሁንን በስራ ስንኖር ከእግዚአብሔር ጋር ነን። ነገር ግን ያለፈን ወሬ ስናወራ ከሰይጣን ጋር ነን። አሁን እኔ እያወራሁ ያለሁት ያለፈ ወሬ ነው። ነገር ግን የመጣው ከእግዚአብሔር ስራ ከአሁን ነው። ነገር ግን ያለሁት የት ነው? በ24 ሰዓት ሴራ ቀለበት አጥር ውስጥ ነኝ፣ በፊዚካል በቦዲ በማይንድ። ስለዚህ ይሄንን አያውቀውም። እዚህ አይደለም። ይሄ ከእግዚአብሔር ስራ ከአሁን ጋር ያለ ነው። ይሄ ግን ሰዓት ውስጥ ነኝ ያለሁት፣ ብላክ ሆል ውስጥ፣ ዩኒቨርስ፣ ዓለም፣ አህጉር፣ ሀገር ውስጥ ነው ያለሁት፣ በፊዚካል በቦዲ በማይንድ። ምክንያቱም እዚህ በአባትና እናት ሩካቤ አልቦ ስጋ ህግ ተወልጄ ህፃን ሆኜ የህፃንነቴን መክሊት ስለተጠየቅኩ፣ ከዛም ወጣት ሆኜ የምኞቴን ፈተና ስለተፈተንኩ፣ ከዛም ጎረምሳ ሆኜ የጉርምስና ተመስጦዬን ስለተዋሃድኩ፣ ከዛም ጎልማሳ ሆኜ የጉልምስናዬን ተሰጦ ስለተሻገርኩ እና አሁን ወደ ሽምግልናዬ ተስፋ፣ ቃል፣ ህይወት፣ እውነት ወደ ጥበብ ስለተመለስኩ ከዛ ቃል ጥበብ ነው። ስወለድ ሞቼ ነበር። አሁን ግን ከዚህ ሞት ድጋሚ ሳልሞት ይሄ ሳይቀበር አፈር ውስጥ ሳይቀበር እኔ የሞቴን ዳግም ትንሣኤን እና ህዳሴን በእምነትና ከሐሰት በእምነት ወደ እውነት ወይም ከምርጫ በነፃ ፈቃድ ወደ መብት ሄጃለሁ ማለት ነው። መብት ህይወቴ ነው። ነፃ ፈቃድ ተፈጥሮዬ ነው እና ሞት ልሳኔ ነው። ስለዚህ ከልሳን ሞት ከቋንቋ ንግግር ማለት ነው። ከቋንቋ ንግግር ከጣዖት ሞት ወደ ቃል ተግባር ኪዳን ወደ መሆን ተመልሼ ከዛ ያመጣሁትን እዚህ እንጂ ይሄ ፊዚካሊ አያውቀውም፣ ቦዲ አያውቀውም፣ ማይንድ አያውቀውም፣ ይሄ ዓለምም ዩኒቨርስም አያውቀውም ማውራውን። ስለዚህ እዚህ ጋር ታስረናል። እባካችሁን ከዚህ አጥር ሰብረን እንውጣ። እኔ ሞዴል አለሁኝ ለማለት ነው። ጥያቄና አስተያየት እስካሁን የሚቀርብልኝ አይደለሁም። ሁላችንም የልምድ እስረኛ ሆነን እየተጠፋፋን እየተጎዳዳን ነው። እኛ የምናውቀው ስለኛ ስለ ራሳችን ራስ ብናውቅ